የትግራይ ኃይሎች ምንድነው እያደረጉ ያሉት? ሁኔታው ይቅረብ። ኦፕሬሽን እቅድ ነው አዘጋጅ ተብሎ ቀድሞ ተነግሮት ነበረ ለአደም እዛ ስብሰባ ላይ እንደሰማ ኋላ አደም አቀረበው። ሲያቀርብ ሁኔታዎቹ የሚያመለክቱ ምንድነው የትግራይ ኃይሎች ሚሊሻዎችና ልዩ ኃይል በመከላከያ ካምፖች አቅራቢያዎች ላይ የመሰባሰብ ሁኔታዎች አሉ። ለምን ተሰባሰቡ የሚል ጥያቄ ተነሳ። ለጦርነት ዝግጅት እያደረጉ ነው ወይስ አይደለም? የተጠናከረ ዝግጅት የላቸው። ሚሊሻዎችና የተወሰኑ ልዩ ኃይሎች ተሰባጥረው ነው በየቦታው ነው። ግን ይሆን የሚመስለኛል አደም ከስጋት የመነጨ ካልሆነ በስተቀር ለጦርነት ዝግጅት በህብረተሰብ ደረጃም አልተደረገም፣ በአመራር ደረጃም እስከ መዋቅሩ የተደረገ ነገር የለውም። ለጦርነት ዝግጁ አይደለም። ያ ሪፖርት በሌሎቹ አብዛኞቹ እነ ብርሃኑ ምናምን ብዙ ነገር አልተናገሩም። ውይይት ተካሄደ። እኔ መፍትሄ ሀሳብ አቀረብኩ። አሁን ይሄ የሚያሳየው መረጃው ለጦርነት ዝግጅት አለማድረጋቸው ነው። በሌላ መልኩ ደግሞ ምንም እያደረጉ አይደለም እንዳይባል መከላከያ ባለበት ሁሉ የተወሰነ ስብስብ የታጠቀ ኃይል ስብስብ እየፈጠረ ነው። ስለዚህ ለዚህ መፍትሄው እንደ ስትራቴጂ መከተል ያለብን ዲተራንስ መፍጠር። ዲተራንሱ ደግሞ እንግዲህ ይመጣሉ የተባለው ወደ አማራ ክልልም በራያ በኩል እና በሰቆጣ በኩል እንደዚሁ ደግሞ በጠለምት በኩል አድርጎ በአድርቃይ ደባርቅ እንዲሁም በወልቃይት ማለት በሁመራ በኩል ወደ ጎንደር። ይሄ ከሆነ እኔ የሚታየ መፍትሄ ዲተራንስ መፍጠር ነው። ዲተራንሱ ደግሞ የአማራን ኃይል ማስታጠቅና ጥንካሬ እንዲኖረው በማድረግ ትግራዮቹም ወደዚህኛው እንዳይመጡ ማድረግ ይቻላል። እንደገና ደግሞ እዛ ውስጥ ያለው መከላከያ ጋር ሊገጥሙ አይችሉም። አሁን ባለበት ሁኔታ ግን ጦርነት ሊጀምሩ ነው ብሎ ወደ ጦርነት መግባት መረጃውም አያሳይም። ምንም አይነት ኤቪደንስ የለ። እንደውም በዚህ መንገድ ወደ ጦርነት ከተገባ እልቂቱ ከፍተኛ ይሆናል፣ ህዝብም ይጎዳል የሚል እንትን ነው። ያንን እቅድ ምን ተደርጎ ተጣራ? ይሄ እቅድ አይደለም ሪፖርት ነው እንጂ የኦፕሬሽን እቅድ ነበር አዘጋጅ ያልኩ ልክ አይደለም ራሴ አሰራዋለሁ ብሎ አብይ ይህንን ተናገረና ስብሰባው እንዲበተን ተደረገ። አደም ከነቀው ሲወጣ ምን አለኝ በሩ ላይ እውነት ጦርነት የሚጀምሩ ይመስልሃል የሚል ሰዎች አሁን ካቀረብከው ግምገማ አኳያ ይሁን ከጠቅላላ ሁኔታው ዝግጅታቸው አኳያ ካላበዱ በስተቀር ጦርነት ሊጀምሩ አይችሉም። ነገር ግን ደግሞ ያሉት ስብስቦች ምልክቶቹ መጥፎ ስለሆኑ በፖለቲካ በኩል ይሄንን የሚያስቀር ዝግጅት መደረግ አለበት። ከወታደራዊ በኩል ደግሞ በአማራ በኩል ያለውን ማጠናከር መቻል አለበት። በዲተር በማድረግ ነገሮቹ እንዳይፈጠሩ ማድረግ ይቻላል ብዬ እንትናል። አሁን ይሄን ጦርነት በሁለቱ ሳምንት ሊነጋ ሲል ህዳር ማነው ጥቅምት 24 ሊነጋ ወደ 11 ሰዓት አካባቢ ሁለት ስልክ ተደውሎ አገኘ። ደመቀ ነው አንደኛ የደወለው፣ ሌላኛው ደግሞ ብናልፍ ነው ሊነጋ ሲል የደወለው። ሁለተኛ ብናልፍ ደወል። ምንድነው ስል ትግራዮች በመከላከያ ላይ ጥቃት ሰንዝረዋል። አልሰማሁም እኔ መከላከያ ጠቅላይ ሚኒስትሩ ወጥቶ መናገሩ። አሁን እዚህ ላይ ስትወስድ ይሄ ጦርነት እንዲጀመር ከወደ መከላከያ በኩል በሀገሪቱ እርምጃ ይወሰድ ተከላከል ብሎ መከላከያን በማዘዝም ይሁን በምን ከመጀመሪያ እስከ መጨረሻው ድረስ የጠቅላይ ሚኒስትሩ ኢንተረስት ነው እንጂ የነበረበት የሚመካከሩት አካላት እንግዲህ የመጨረሻው ይሄንን በተመለከተ የሚነጋገረው አካል ጠቅላይ ሚኒስትሩን አድቫይስ ያደርጋል የሚባለው የጸጥታ ምክር የብሔራዊ የደህንነት ምክር ቤት የሚባለው ነው። ይሄ እንዳልኳችሁ ጦርነቱ ከመጀመሩ 2 ሳምንት አስቀድሞ ይሄ ተጨባጭ ሁኔታ ወደ ጦርነት ስጋት አለ፣ ነገር ግን ወደ አሁን የሚገባበት ሁኔታ አይደለም፣ በዲተራንስ ይፈታል የሚል የኔ አቋም። የሌሎቹ አቋም ደግሞ ጠቅላይ ሚኒስትሩ ራሱ የቀረበው ሪፖርት ተጨባጭነት የለውም፣
እንደውም የኦፕሬሽን እቅድ አዘጋጁ ብያችሁ ሳለ ሳታዘጋጁ ነው ራሴ እዘራዋለሁ ብሎ የተበተነው። ከዛ በኋላ ማንም ዘወር ብሎ ያየው የለም። ጦርነት ተጀመረ ነው የሰማነው ማለት ነው።